በፍኖተ ጥበብ ቡድን አባላት የሚቀርብልን ድራማ ወደሱ እንቀጥላለን። ርዕሱ የልደት አምሃ። ተመስገን አምላኬ ተመስገን፣ ለዚህ ለተባረከች ቀን ያደረስከኝ አምላክ ክብር ምስጋና ላንተ ይሁን። ዛሬ እኮ ልደትህ ነው። መላ የአዳምን ዘር ነፃ ለማውጣት የተወለድክባት ዕለት። ክብር ምስጋና ላንተ ነው። ሃይ አንቺ የዳዊት ከተማ ቤተልሔም ሆይ ምንኛ ታድለሽ ይሆን? ምንኛ ታድርሽ! አምላክ ሰው ሆኖ ሲወለድብሽ እንደው አምላኬ ለልደት ምን ይሆን ስጦታ ይዤልህ ሄደው? ሃይ አምላክ ምንስ አለኝና ምንስ ይዤልህ ሄዳለሁ? እንደ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ የለኝ። ምንስ አለኝና ይዤ ሄዳለሁ? ብቻ አምላኬ አንተ በልቤ ላይ ንገስ። ፊቴን ስሜት አድርጋለሁ ልታጠብና ወደ ቤተክርስቲያን እንሂድ። ነጋዴ ምን አይነት ቀን ሊሆን ነው ደግሞ? ፓርቲያችን ሊበላሽ ነው። ኪሴ ውስጥ ደግሞ 5 ሳንቲም የለኝም። ወይኔ ክብር! በዚህ ልክ ችጋራም ልሁን? አንቺ እኮ አይታመንም። ምንድን ነው የቁልፍ ማለት? ሳብን ቀን የበራያ እግዚአብሔር ይመስገን። እንዴት አደርሽ? እንኳን አደረሳችሁ። እንኳን አብሮ አደረሰን። መቤት ብራይታ ለተነብሳ ብር ማንስ ነው? የሰንበት ተማሪ ነገር አይታመንም። እንዴ አንዷ ላይ ጆፌ ጥሮ ይሆን እኮ ካንተማሰው ነገር የለም። ጆፌ ደግሞ ምንድነው? ማለት ሰው ያልገባው ጠይቅ። በጣም ጆፌማ ያው ያገር ጆፌ ዝም በል ምንም መስማት አልፈልግም ነው። ስንት ብር ነው የጠፋው? 50 ብር ነው። 50 ብር ይከፋፈል። ውይ አረባካችሁ ሌላ ሰው ሊመጣችሁ አታስታውሱት? በቃ እኔ እሰጥሃለሁ።
ገና ስለሆነ ለልደት በዓል ስጦታ አልገዛበት ነበር ያሰብኩት። እግዚአብሔር ስጦታ አይናወድደው ማለት ነው። ያሰብከውን ስጦታማ ይዘህ ትሄዳለህ። እኔው ራሴ ብር እሰጥሃለሁ። አይ እማዬ አለኝ እኮ ያው አስቀምጬው ሲጠፋብኝ ጊዜ ነው። እማዬ እኔ እኮ ግን ኪሴ ውስጥ 5 ሳንቲም የለም። ትናንት የሰጠሁት ብር ትናንት የሰጠሽኝ ብርማ እዚህ ቤት ምን አይነት ጭልፊት እንዳለ አላውቅም። ትናንት የሰጠሽኝ ትናንትና ሙራድ ሄዶ እዳውን ቀነሰበት። ስለገዛሽ አመሰግናለሁ። ያ ሰራተኛ እማኔ ሰራተኛ ኧረ ተውኩኝ። ኧረ ተው ሰው ሁንልኝ። እስኪ ሰው ሁንልኝ። ሻውን ገንዘቡ ሲና ነው ወደስ ለምን በዓሉን አስመልክተን የዓመቱ ምርጥ ፓርቲ ብለን አዘጋጅተናል እና ይኸው ትኬትም ለ200 ትኬት ገዝተናል። ቀኑ ምን እንደሆነ ግን ታውቀዋለህ? ዛሬ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀን ነው። በፍጹም ልብ ጌታ ለሰው ልጆች ያለውን ፍቅር የምናየይበትና እንዲሁም ደግሞ ለቃሉ ምን ያህል ታማኝነት እንዳለ የምናስብበት ቀን እንጂ እንደዚህ በጭፈራና በኃጢአት የምታሳልፈው ቀን አይደለም። እባክህ ደሜ የገና በዓልም የላብ አደሮች ቀንም ደሜ አንድ ነው። ምንም ታውቀውና እሱማ ወደ ቤተ ክርስቲያን ሄደህ አልተማርክ፣ ወደ ግቢ ጉባኤ ሄደህ አልተማርክ። ምንም ታውቀዋለህ? በሁለቱም ቀን ትጨፍራለህ፣ በሁለቱም ቀን ኃጢአት ትሰራለህ። ታይ ወንድሜ፣ ኧረ እባክህ እንዴ ንቃ እንጂ። ሰው እስኪ ዩኒቨርሲቲን የሚያክል ነገር እዚህ እንደዚህ እንገላወጅልኛል ወይ? ዩኒቨርሲቲ አግኝቼ ነበር ግን በሰዓቱ አልተስማማንም፣ ፈተዋል። ስምምነት ከሌለው ከባድ ነው። ተይው እባክሽ፣ አውቆ ሲቀልድብሽ ነው። ዩኒቨርሲቲ ማለት ከፍተኛ የትምህርት ቤት ኮሌጅ ነው። አይ ናሆሚ ራሴ እሱን ነገር መቻጣው እንደ ዩኒቨርሲቲ የሚባል ጉዳይ አለማወቄ ነው እንጂ። አይ አሁን አንቺም ኖርኩት ያለሽ ዩኒቨርሲቲ እንኳን ማታቂ መቼም ከሰው እኩል ትሞቻለሽ። አይ ዩኒቨርሲቲ ባለቆ ምንም አይጎዳኝም። በጣም ግን የሚጎዳው የላባደሮች ቀንና የገናን በዓል ልዩነት አለማወቅ ነው። ይሄን ሳታውቅ እንኳንስ መኖር መሞትም ከባድ ነው። እውነቷን ነው። የላባደሮች ቀን መች ደም አፍስሰን እናውቃለን? ለገና ነው ደም የምናፈሰው። አይ እማዬ የሁለቱም ልዩነት ደም በማፍሰስና ባለማፍሰስ ገለጽሽው። ሌላ ልዩነት አለ እንዴ ነው? እንዴ ያለው እንጂማ ነፍሱን ይማረውና አባታችሁ ለገና ሙክቱን አድርጎ ደሙን በበሩ ሲረጨው የዛን ጊዜ ነበር በዓሉ ደስ ብሎኝ በዓል የሚመስለኝ የዛን ጊዜ ነበር። አሃ መርጨት ምን ጥቅም አለው? ብትሏችን ስለ እንዴ እማዬ ምን ሆነሻል? በዓሉ እኮ በዓል የሚመስለው የሌላቸውን ስናስብ እንዲሁም ደግሞ ለነሱ ስንለግስ ነው። ደም መርጨቱ ምንም ጥቅም እንደሌለው ታውቂያለሽ። ደግሞ ጉዳቱንም ከቃላትም አልፎ በተግባር አይተሽዋል። ብቻ እግዚአብሔር በይቅር ባይነቱ ለዚህ ቀን አድርሶናል። እማዬ ይህ እኮ ባዕድ አምልኮ ነው። ደግሞ ከ10ቱ ቃላተ ኦሪት ከሚባሉት መካከል አንደኛው ከኔ በቀር ሌላ አምላክ አታምልክ ነው። ግን ይሄ ግን ባዕድ አምልኮ ነው። ዛሬ ታውቂያለሽ? የገና በዓል ከሌሎች በዓላት ለምን ለየት እንደሚል ታውቂያለሽ? እናንተስ ታውቃላችሁ? የገና በዓል እኮ እግዚአብሔር የጥልን ግድግዳ ያፈረሰበት እንዲሁም ደግሞ የሰው ልጅና መላእክት በአንድ ላይ የዘመሩበት እንዲሁም ደግሞ ምን ያህል ያለውን ፍቅር ያሳየበት ነው እንጂ ደም በመርጨት የሚገለጽ በዓል አይደለም። እኔ ይህ መች ጠፋኝ ብለህ ነው ልጅ? እንዴ ዘነጋሽው እንጂማ። ኧረ እባካችሁ አትጨቃጨቁ። አሁን ገንዘብ ስሚና ነው እና ነገርኩሽ እኮ ዛሬ ያዘጋጀነው ፓርቲ የዓመቱ ምርጥ ፓርቲ ነው። እርስ በርሳችን ስጦታ የምንሰጣጥበት አሪፍ ፓርቲ። እርስ በርሳችን? አዎ እርስ በርሳችን። እርስ በርሳችን የምትሰጣጡት ስለምንድን ነው? የልደቱ ባለቤት እሱ ኢየሱስ ክርስቶስ፣ ስጦታም የሚገባው ለእርሱ ነው። ምን አለ ለእሱ የምንሰጠው ስጦታ? እንዴ እማዬ አለ እንጂ ከምስጋና ጋር አንስተን ራስን አሳልፎ እስከ መስጠት ድረስ አንተ ሰጥ እኔ ግን ወንድሜ ዛሬ ይዤው የሚሄደው ስጦታ የለኝም እናማ አንተን ነው ስጦታ ይዤው ለማ በደሙ ለገዛን ለእርሱ ለኢየሱስ ክርስቶስ። እውነት ነው ጥሩ ስጦታ፣ በ50 ብር የማይገዛ ስጦታ።
እንዳይነት ቀጥ አይመችኝ። አሁን ማየ ይዤው መሄድ አለብኝ። ይሄን 50 ብር በለው አንድ የምትረገኝ እኔ እሱ አይደለም ቆንዳ እሱ ነውና እሱ አይደለም አንተ 50 ብር እናንተ እሱ ለዘመናት ሙሉ አንተን ወደ ቤተክርስቲያን ይዤ ለመሄድ ባስብም ደፍሬ ግን አላደረኩትም። ዛሬ ግን ወደዚህ ወደ ሰዓት በዓል ስትሄድ ዝም ብያ ላይ ምን ማለት ነው የሚለውማ ዛሬ በልደቱ ቀን የትም ቦታ አትሄድ። ዛሬ የምትሄድበትን አጉል ቦታ ትተህ ዛሬ በልደቱ ቀን የኢየሱስ ክርስቶስ ስጦታ ሁንልኝ ነው የሚለው። እንደዛ አይደለም ማለት ነው። አዎ ይቺ የልደት ቀን ስንት ነቢያት ለማየት ወደው ነበር፣ ነገር ግን አላዩአትም። ስለዚህ አንተ በመሳለ ይቺ በሳትያት እንዳታል ዛሬ ናት ቀን። እንደዛ አይደለም። አዎ መቤት ሻው ትኬት ውስጥ እኔ ሌላ ቀን ሄዳል ልስተ ሄዳ እንዴ ምን ማለት ነው? ወሬ በተረጋጋበት ትኬት እኮ ነው ያለሽ ደግሞ መግባት አልችልም። እሰይ ትኛለሽ ደግሞ አንቺ ደስታ ያለ ትኬት እኮ አለመግባት ደስ ብሎኝ ነው። ከጓደኞቿ አጉል ፍቅር ታስበህ ነው እንጂ አንተማ ይሄን አታረግም ነበር። ልጅ እኮ ጥሩ ልጅ ናት። አዎ ክፉ ባልንጀራ መልካሙን አመል ያጠፋል አይደል የሚለው ቃል። እኔ እኮ ራሴን የማውቅ ልጅ ነኝ። ብታውቅማ ኖሮ የሰይጣንንና የእግዚአብሔርን ጥሪ ትለይ ነበር። አንተ ልጅ ከዚህ በኋላ ስሜን አትጥራብኛል። እንዴት ልተው ወንድሜ፣ እንዴት ልተው ክንዱ፣ አንተ ወደዚህ ወደ እሳት ባህር እየሄድክ እንዴት ልተው? እንዴ አሁንስ እስኪ የእግዚአብሔርን ጥሪ ችላ አትበል። መቼም እግዚአብሔር ሰውን የሚጠራበት ብዙ የተለያየ ምክንያት አለ። እስኪ ዛሬ ዝም ብለህ ክንዱ ከዛስ ከዚያማ እግዚአብሔር በቤቱ ያጸናል። እንደ ወንድም ማኝ አገልጋይ ትሆናለህ። አሁን ማመንታት አያስፈልግም። ሁላችሁም ወደ ቤተ ክርስቲያን እንሂድ። ሀሳባችሁን ብቀበለው እኔ ግን ዛሬ እንዴ ታውቂያለሽ ማለት እኔ እኮ ብዙ ኃጢአት ያለብኝ ሰው ነኝ። ባይሆን ነገ ተነገ ወዲያ ጸበል ምናምን ተቀምጬ ጸበል እኮ ህሙማን የሚፈወሱበት እንጂ ከኃጢአት የምንነጻበት አይደለም። ከኃጢአት የሚነጻው ንስሐ በመግባት ነው። ደግሞም እግዚአብሔር ያለው እናንተ ሸክማችሁ የከበደ ወደ እኔ ኑ እንጂ እናንተ ንጹሐን ወደ እኔ ኑ አላለም። ስለዚህ ሁላችንም እስከ ሸክማችን ሄደን ጥለን እንመለሳለን። እና ግን እኔ ብጅ ይምረኛል። አዎ ወንድሜ፣ እግዚአብሔር እኮ ኃጢአትን እንጂ ኃጢአተኛን አይጠላም። ይቅርታሽ ወንድሜ ናቀፈኝ። ልጆችን አስታረቀልኝ። ደስ አለኝ ዛሬ። ተመስገን አምላኬ። ያዘው እኔም ስጦታ ልወስድበት ነበረ። እዚሁ አንተ ግዛና ስጠበት። ደስ ሲል ዛሬ ገና በዓልና የላባደሮች ልዩነት ታወቀ። ሁላችንም ስጦታችንን ይዘን እንሂድና ወደ ማደሪያው እንሂድ። Yeah.